ዛሬ ወላችሁ የሽንኩርት ልጫጭ በክሎቭ የተቀባው ስለ ጋብቻ ያነበብኩትን ልንገራችሁ። ጋብቻ በሁለት ሰዎች የሚከናወን ሁለቱ አንድ የሚሆንበት እግዚአብሔር ቅዱስ መንፈስ አንድ የሚያደርጋ ከሁለትነት አንድ የሚያደርጋቸው ነው። ያንን ቅዱስ መንፈስ አክብረው መኖር ከቻሉ ፍቅራቸው ይቀጥላል። ግን እንዴት ነው የሚቀጥለው ብለው ሲታሰብ ወንድየው ስለሚስቱ ማሰብ ያለበት እግዚአብሔር ከእግዚአብሔር የተሰጠችው የብቸኛው ለሱ ተለይታ የተሰጠችው ልዩ ስጦታው መሆኑን ማሰብ አለበት። እንደዛ ሲያስብ ለሷ የሚከፍለው ክፍያ የሚያደርገው ለፍቅር ብሎ የሚከፍለው ክፍያ የተወደደ ነው የሚሆነው። መቼም አይሰለችም። ፍቅሩ እያደር ነው የሚጨምርለት። ሚስትየውም ደግሞ ባሏን ስለ ባለቤቷ ስታስብ ለሷና ለቤተሰቦቹ ለፍቅር መስዋዕትነት መሆን የሚችል ጸጋ የተሰጠው ከእግዚአብሔር የተሰጠው ጸጋ እንዳለ ተገንዝባ ባሏን አክብራና ወዳት ታዛ ተገዝታ መኖር አለባት። እንደዚህ ሲሆን ሚስትየውም ለቤተሰቦቹ ወይም ለሱ ብታረገው ቤት ማዘጋጀት አይደለ፣ ልጆች ማጠብ፣ ማሳደግ፣ ለሱ የሚገባውን ክብር መስጠቱም በፍቅር ወዳው ነው የሚሆነው። ምክንያቱም ከእግዚአብሔር የሰጣት ልዩ ስጦታ እንደሆነ ስለምታስብ፣ ባልየውም እሷ ልዩ ስጦታዬ ናት ብሎ የሚያስብ ከሆነ የሚያረገውን ነገር ሁሉ በፍቅር ነው የሚያረገው። ስለዚህ እለት እለት እየወደዳት እያከበራት እያፈቀራት ነው የሚኖረው። እሷም እየተገዛችለት ትኖራለች። ምክንያቱም በመንፈስ ቅዱስ አንድ ነው ያደረጉት። በመንፈስ ቅዱስ አንድ ነው የሆኑት። የመንፈስ ቅዱስን ማክበር አለባቸው። የእግዚአብሔር ልጆች ነን ብለው የሚያስቡ ከሆነ እንደዛ ብለው ከሆነ ትዳርን የመሰረቱት እግዚአብሔር በመሃላችን አለ ብለው የእግዚአብሔር ልጆች ነን ብለው ካሰቡ እግዚአብሔር የሚሰጣቸውን ጸጋ መቀበልና ማክበር እሱን ደግሞ መጠበቅ አለባቸው። ስለዚህ ይህን የሚያደርጉ ከሆነ ትዳራቸው ያማረ የከበረ፣ ልጆቻቸውም የተባረኩ ይሆናል። ሌላ ለአንድ መጽሐፍ አንብቤና which is I like it እና ለምታገቡ ሰዎች አንቺም ቆንጂት ባልሽ ከእግዚአብሔር የተሰጠሽ ልዩ ስጦታሽ ነው። ለአንቺና ለቤተሰቦችሽ መስዋዕት መክፈል ስለ ፍቅር ብሎ መስዋዕት መክፈል የሚችል እግዚአብሔር ይህንን ጸጋ የሰጠው ከእግዚአብሔር የተላከልሽ ልዩ ስጦታሽ ነው። ስለዚህ ለሱ ፍቅር ሰጥተሽ ተገዝተሽ መኖር አለብሽ። እያንዳንዱን ለሱ ለቤተሰቦችሽ የምትከፊው መስዋዕትነት የእግዚአብሔርን ትእዛዝ ከመጠበቅ የእሱን ትእዛዝ ከመጠበቅ አንጻር በቤተክርስቲያናችን አንዱ መልካም ነገር ነው። እግዚአብሔር የሰጠው ልዩ ስጦታ ስለሆነ ጋብቻ እሱን አስበሽ እግዚአብሔርን ትእዛዝ እንደመጠበቅም እንደ ግዴታሽም አድርገሽ በፍቅር ተገዝተሽለት ለቤተሰቦችሽ የምትከፊው መስዋዕትነት ምንም ሳያሳስብሽ እግዚአብሔር ደግሞ ልዩ ጸጋን እንደምታገኚ አስበሽ ትዳርሽን ባልሽን አክብረሽ ኑሪ። የሰው ትዳር አቲ የሰው ቤት አቲ። ትዳርሽን ልጆችሽን ውደጂ። አንተም ባልየው ባለቤትህን እግዚአብሔር የሰጠህ እግዚአብሔር ለአንተ ብቻ ለይቶ የሰጠህ ልዩ ስጦታ ስለሆነች ይህንን ከእግዚአብሔር የተሰጠህን ኃላፊነት አደራ ተወጥተህ ሚስትህን አክብረ ወደሃት። እግዚአብሔር ቤተክርስቲያን እንደወደዳት ውደዳት ተብሎ እንደተጻፈ ሚስትህን እግዚአብሔር ቤተክርስቲያንን እንደወደደ ወደህ አክብረ ሚስትህን በመልካም ሁኔታ በፍቅር ማኖር አለብህ። እንደዚህ ሲሆን የእግዚአብሔርን ትእዛዝ ጠበቃችሁ የእግዚአብሔር ልጆች ነን ብላችሁ ታስባላችሁ። እንደዛ ነው የሚለው መጽሐፉ። ከብዙ ጥቂቱ ነው እና ምን ልላችሁ ነው ወዶችዬ፣ አሁን በቅርብ ልትጋቡ ያሰባችሁ ይሄንን አእምሯችሁ ውስጥ ይኑር እና መልካም የትዳር ዘመን ይሆንላችሁ ለማለት ነው። ባይ የፀጉሬን የሽንኩርቱንና የእንትኑን በቅርብ ነው የጀመርኩት። so if you want to know more about it let me know። ለአሁኑ ግን መልካም ጊዜ
እወድሃለሁ